ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ስለ አፍ ውስጥ ካንሰር ያሉ ምልክቶች ምን ይመስላሉ? እንደዚሁስ የአፍ ውስጥ ካንሰር ይታከማል ወይ? በጣም ብዙ ሰዎች በተለይ ባህላዊ ሕክምናን በማድረግ እንደዚሁም ደግሞ ለሕክምናው በመዘግየት ሕክምናው ሊያስገኝ የሚችለውን ጥቅም በማጣት እንደዚሁም ደግሞ ሕይወታቸውን ሊያጡ የሚችሉበት የህመም አይነት ነው። የአፍ ውስጥ ካንሰር ህመሞች ብዙ አይነት ናቸው። በተለይ በአብዛኛው የሚታየው ወይም ደግሞ ብዙ ሰዎች ላይ ሊመጣ የሚችለው የአፍ ውስጥ ካንሰር አይነት ስኳመስ ሴል ካርሲኖማ በመባል የሚጠራ የካንሰር አይነት ነው። ከአፍ ውስጥ በተለይ የአፋችን የውስጠኛው ንጣፍ ላይ ወይም ደግሞ የተለያዩ የአፋችን ክፍል ላይ በመነሳት የሚታወቅ የካንሰር አይነት ነው። ይሄ የካንሰር አይነት በተለይ በጊዜ ካልተደረሰበት እንደዚሁም ደግሞ ምልክቶቹን መለየት ካልተቻለ ገዳይ የመሆን እድሉ በጣም ሰፊ ነው። ብዙ ሰዎች በዓለማችን ላይ የአፍ ውስጥ ካንሰር ያጠቃቸዋል። ከዚህ ጋርም በተያያዘ በተለይ የሚያወጡት ለሕክምና ወጪ እንደዚሁም ቤተሰባቸው ላይ የሚደርሰው ጫና ከወጪው ጋር ተያይዞ እንደዚሁም ደግሞ ሕይወታቸው ላይ ሊደርስ የሚችል ጫና አለ። እንደዚሁም ደግሞ የተለያዩ የአፋቸውን እንደዚሁም ደግሞ የፊታቸውን ክፍል ከቀዶ ሕክምናው ጋር ከጨረር ሕክምናው ጋር ከኬሞቴራፒው ጋር ከፍተኛ ጉዳት ይደርስበታል። እንዲሁም ደግሞ ሊያጡ የሚችሉት የአፍ እንዲሁም ደግሞ የፊት ክፍል ሊኖራቸው ይችላል። በተለይ ለረጅም ጊዜ ችግሩ ሳይታወቅ ከታወቀ ከፍተኛ የሆነ ደረጃ ላይ ይደርሳል። እንደዚሁም ደግሞ ከዛ ጋር ተያይዞ የሚሰሩ ቀዶ ሕክምናዎች እንደዚሁም ደግሞ ሌሎች የጨረር ሕክምናዎች ከፍተኛ የሆነ ጉዳት ያደርሳሉ። እንደዚሁም ደግሞ አካል ጉዳተኛ ሊያደርጉ ይችላሉ። የአፍ ውስጥ ካንሰር ብዙ አይነት አሉ። ቅድም እንዳልኳችሁ በአብዛኛው ስኳመስ ሴል ካርሲኖማ ብለን የምንጠራቸው የካንሰር አይነቶች ብዙ የአፋችን ክፍል ላይ ሊበቅሉ ወይም ደግሞ ሊያድጉ ይችላሉ። እነዚህ የካንሰር ህመሞች በተለይ በጊዜ ከታወቀ እንደዚሁም ደግሞ ምልክቶቹን መለየት ከተቻለ በቀላሉ መታከም እንደዚሁም መዳን የሚቻል የህመም አይነቶች ናቸው። ነገር ግን እነዚህን ምልክቶች አለመለየት እንደዚሁም ደግሞ አለማወቅ እንደዚሁም ደግሞ ሌሎች የህክምና አይነቶችን መሞከር ለከፋ ጉዳት ሊዳርግ ይችላል። የአፍ ውስጥ ካንሰር የተለያዩ የአፍ ክፍል ላይ ይከሰታል። የምላስ እንደዚሁም ደግሞ በተለይ የምላስ የጎን ክፍል ላይ እንደዚሁም ደግሞ የምላስ የታችኛው ክፍል ላይ እንደዚሁም ደግሞ የአፋችን የታችኛው ክፍል ላይ እንደዚሁም የጉንጫችን የውስጠኛው ክፍል የመጨረሻው ክፍል አካባቢ በተለይ የመጨረሻው ጥርስ አካባቢ ጋር የአፍ ውስጥ ካንሰር በመከሰት ይታወቃል። እነዚህ ቦታዎች ደግሞ በጣም ሴንሲቲቭ እንደዚሁም ደግሞ እብጠቱ ወይም ደግሞ የካንሰር ስርጭቱ በከፍተኛ ሁኔታ ሌሎች ቦታዎች ላይ መድረስ የሚችልባቸው መንገዶች ወይም ደግሞ ቦታዎች ናቸው። እነዚህ ቦታዎች በተለይ ሃይ ሪስክ ተብለው የሚቀመጡ ወይም ደግሞ ክላሲፋይ የተደረጉ ቦታዎች ናቸው። በቀላሉ ካንሰሩ ወደ ሌሎች ቦታዎች እንደዚሁም ደግሞ የአፍ ሌሎች ክፍሎች ላይ ለመዛመት እድሉን የሚያገኝበት ቦታዎች ናቸው። በአብዛኛው የአፍ ውስጥ ካንሰር አፍ ውስጥ የቁስለት ምልክቶችን ሊያሳይ ይችላል። ነገር ግን ሌሎች ምልክቶችም እንደዚሁ አሉ። ለምሳሌ ምላስ ውስጥ ያለ የካንሰር አይነት ቁስለት ላያሳይ ይችላል። የምላስ እብጠት ወይም ደግሞ ምላስ ውስጥ የሚጠጥር ነገር ልናይ እንችላለን። እንደዚሁም ደግሞ የጉንጫችን የጎን ክፍል ላይ በተለይ ደግሞ የኋለኞቹ ጥርሶች አካባቢ የጉንጭ ክፍል ላይ ነጣ ነጣ ብለው ወይም ደግሞ ቀላ ቀላ ብለው የሚታዩ እንደዚሁም ደግሞ የቁስለት ምልክት የሚመስሉ እንደዚሁም በተለይ በየጊዜው የመጣ ወይም እንደዚሁም ደግሞ ጠፋ የሚሉ የቁስለት አይነቶች በቀላሉ ለካንሰር ተጋላጭ የሆኑ የቁስለት አይነቶች ናቸው። እንደዚሁም ደግሞ የካንሰር ምልክቶች ሊሆኑ ይችላሉ። በተለይ ደግሞ ሊኮፕላኪያ፣ ኤሪትሮፕላኪያ ብለን ነው ላይከን ፕላኑስ ብለን የምንጠራቸው ሊዥኖች ወይም ደግሞ የቁስለት አይነቶች በቀላሉ ወደ ካንሰር እድሉን ካገኙ ሊቀየሩ የሚችሉ ናቸው። በተለይ ደግሞ እነዚህ ምልክቶች ያሉባቸው ሰዎች አልኮል የሚጠጡ ከሆነ፣ ሲጋራ የሚያጨሱ ከሆነ እንደዚሁም ደግሞ ሂውማን ፓፒሎማ ቫይረስ የተባለ ይህንን ችግር አምጪ ተውሳክ ወይም ደግሞ ቫይረስ አፋቸው ውስጥ ካለ እንደዚሁም ደግሞ ጄኔቲካሊ ወይም ደግሞ በዘረመል ለዚህ ካንሰር የመጋለጥ እድል ያላቸው ሰዎች ከሆኑ በቀላሉ ይሄ ካንሰር ሊከሰት እንደዚሁም ደግሞ ሊሰራጭባቸው ይችላል። እነዚህ ቅድም የጠቀስኳቸው ቦታዎች በአብዛኛው ካንሰር የሚከሰትበት ቦታ ይሁን እንጂ ነገር ግን ሌሎች የአፋችን ክፍሎችም የካንሰር ህመሞች ሊከሰቱ የሚችሉባቸው ክፍሎች ናቸው። እነዚህ ክፍሎች በቀላሉ አንደኛ የአፋችን ክፍል እርስ በርሱ በጣም የተጠጋጋ እንደዚሁም ደግሞ በቀላሉ ችግሩ ለመሰራጨት እድል የሚያገኝበት ሁኔታዎች የሚፈጠሩበት ቦታ ነው። ስለዚህም ነው በተለይ ደግሞ የካንሰር ምልክቶች ከተከሰቱ ወይም ደግሞ አጠራጣሪ ሁኔታዎች ሲከሰቱ ወደ ህክምና ቦታ መጥቶ ህክምና መጀመር፣ ምርመራዎችን ማድረግ በጣም እጅግ አስፈላጊ ነው። አለዛ በቀላሉ ካንሰሩ ይሰራጫል። እንደዚሁም ደግሞ ሌሎች የሰውነታችን ክፍል ላይ በመግባት ለምሳሌ እንደ አንጎል እንደዚሁም ደግሞ ስፓይናል ኮርድ ወይም ደግሞ ህብለ ሰረሰር እንደዚሁም በተጨማሪ ደግሞ ላንጋችን ውስጥ ወይም ደግሞ
የመተንፈሻ አካላችን ውስጥ በመግባት ለቁጥጥር እንዲሁም ደግሞ ለመዳን ያለውን እድል በጣም ይቀንስብናል። ስለዚህ አንድ ሰው የካንሰር ምልክቶች ሲታዩበት በቀላሉ መለየት ላይችል ይችላል። ነገር ግን አጠራጣሪ ሁኔታዎች አፉ ሲታዩ በተለይ ደግሞ ለረጅም ጊዜ የቁስለት ስሜት እንደዚሁም ደግሞ የቁስል ሁኔታዎች፣ የእባጭ ስሜቶች ካሉ ወደ ሕክምና ቦታ መምጣት ያስፈልጋል። በተለይ ደግሞ በአፍ ውስጥ የሚከሰቱ የቁስለት ሁኔታዎች በተለይ 2 ሳምንትና ከዛ በላይ የቆዩ የቁስለት ሁኔታዎች በቀላሉ የካንሰር ምልክቶች ሊሆኑ ይችላሉ። እነዚህን ምልክቶች እንደዚሁም ደግሞ አጠገብ ያለውን ጤናማ ሙሉ ስትራክቸር ወይም ደግሞ ቲሹ ከዛ ቦታ ላይ በማንሳት ያ ሰው በህይወት እንዲተርፍ ማድረግ ይቻላል። ነገር ግን እነዚህ የህመም አይነቶች ከተተዉ ወይም ደግሞ ቸልተኝነት ካለ በቀላሉ ሊስፋፉ የሚችሉ እንደዚሁም ደግሞ ከ6 እስከ 8 ወር ባለ ጊዜ ውስጥ የዲዚዙ በርደን ወይም ደግሞ የህመሙ ሁኔታ በከፍተኛ ደረጃ ላይ በመድረስ ለህክምና ምላሽ አለመስጠት እንደዚሁም ደግሞ በቂ ህክምና ማግኘት እንዳይቻል እንደዚሁም ደግሞ መዳን እንዳይቻል ችግር ሊፈጥር ይችላል። ስለዚህ እነዚህን ችግሮች ወይም ደግሞ ምልክቶች በቀላሉ አይደንቲፋይ በማድረግ ወይም ደግሞ በመለየት ወደ ህክምና ቦታ መጥቶ መታከም እንደዚሁም ደግሞ በቀላሉ መዳን እንደዚሁም ከሌሎች ከኢኮኖሚ እንደዚሁም ደግሞ ከሶሻል መገለሎች ራስን ማዳን ማትረፍ ይቻላል። ስለዚህ አንድ ሰው በአፉ ውስጥ ቅድም እንዳልኳችሁ የተለያዩ ምልክቶች ወይም ደግሞ የቁስለት አይነቶች ሊታዩ ይችላሉ። በተለይ ደግሞ ጠቆር ጠቆር ብለው የሚታዩ የቁስለት አይነቶች እንደዚሁም ደግሞ ቀላ ቀላ ብለው የሚታዩ የቁስለት አይነቶች የካንሰር ምልክት ሊሆኑ ይችላሉ። እንደዚሁም ደግሞ የቅድመ ካንሰር ምልክቶች ሊሆኑ ይችላሉ። አፍ ውስጥ የተለያዩ ሊዥኖች ወይም ደግሞ እባጮች ወይም ደግሞ ቁስለቶች ይወጣሉ። እነዚህ ቁስለቶች የቅድመ ካንሰር ምልክቶች ወይም ደግሞ ወደ ካንሰር ሊቀየሩ የሚችሉ የቅድመ ካንሰር ቁስለቶች ሊሆኑ ይችላሉ። በተለይ ደግሞ እንደ ላይከን ፕላኖስ ብለን የምንጠራቸው እንዲሁም ደግሞ ሌሎች አፍ ውስጥ በቀላሉ ሊበቅሉ ወይም ደግሞ ሊወጡ የሚችሉ የእባጭ አይነቶች ወይም ደግሞ የቁስለት አይነቶች በጊዜ ሂደት በተለይ አጋላጭ ምክንያቶች ካሉ በቀላሉ ወደ ካንሰር የመቀየር እድል አለው። ይህንን ለመከላከል አፋችሁን ቢያንስ በወር በ2 ወር ጊዜ ውስጥ የተለያዩ የአፋችሁን ክፍል መመልከት እንደዚሁም ደግሞ ወደ ሕክምና ቦታ በመምጣት በስፔሻሊስት ሐኪም ምርመራ ማድረግ እንዲሁም ደግሞ አጠራጣሪ የሆኑ እባጮች ሲኖሩ እነሱን እባጮች ናሙና በማስወሰድ ነፃነት ማግኘት ይቻላል። እንደዚሁም ደግሞ በህይወት መትረፍ ይቻላል። ቅድም እንዳልኳችሁ የአፍ ውስጥ ካንሰር ህመሞች ወደ ተለያዩ የሰውነት ክፍላችን በተለያየ መንገድ ሊሄድ ይችላል። በደም አማካኝነት ወደ ጉበት እንዲሁም ወደ አንጎል ሊሄድ ይችላል። እንደዚሁም ደግሞ አፍ ውስጥ ያለ የካንሰር ህመም ወደ ሌላ የአፍ ክፍል በቀላሉ አጠገብ ያለውን ስትራክቸር ወይም ደግሞ አጠገብ ያለውን ክፍል በቀላሉ በመብላት ወይም ደግሞ በማጥፋት ሊሰራጭ ይችላል። እንደዚሁም ደግሞ ሊምፍ ኖድስ ብለን የምንጠራቸው ወይም ደግሞ የንፍፊት ተብለው በተለምዶ የሚጠሩ ነገሮች ላይ እነሱ ላይ በቀላሉ በመግባት ወደ ሌላ ወደ ሰውነት ክፍል የመሰራጨት እንደዚሁም ደግሞ የመግደል አቅም አለው። ስለዚህ እነዚህን ሁሉ መከላከል ወይም ደግሞ በቀላሉ ችግሩን ማጥፋት ወይም ደግሞ እንዳይዛመት ማድረግ የሚቻለው በቀላሉ ወይም ደግሞ በትንሹ ሊዥኗ ወይም ደግሞ እባጯ ወይም ደግሞ ቁስለቷ እያለች ሙሉ ለሙሉ ማዳን የሚቻልበት እድል አለ። ስለዚህ ሁልጊዜ እነዚህን ቁስለቶች ስታዩ ወደ ባህል ሕክምና ወይም ደግሞ ወደ ሌሎች ሕክምና አማራጮች ከመምጣት ይልቅ ወደ ስፔሻሊስት ሐኪሞች ቀርባችሁ በተለይ ደግሞ በፊት በመንጋጋ እንዲሁም ደግሞ በአፍ ውስጥ ቀዶ ሕክምና ስፔሻሊስት ሐኪም በመታየት ራሳችሁን ከሞት ማዳን እንደዚሁም ደግሞ የተከሰተ የህመም ሁኔታ ካለ ደረጃው ከፍ ሳይል በቁጥጥር ስር ማዋል የሚያስችልበት የሕክምና አማራጮች አሉ።